ሰላም ጤና ይስጥልኝ ክብራትና ክብራን፣ ስለ ተወዳጇ አርቲስት ሀናን ታሪክ ምን ያህል ያውቃሉ? ስለ ውልደቷ፣ እድገቷና የፍቅርና የትዳር ህይወቷ ሰምቶ ሊያውቁ ይችሉ ይሆናል። አሁን ስለደረሰችበት የሀብትና የማይታመን ስኬት፣ በመዲናችን ስለገዛችው ቅንጡ ቤትና ማንም ስለማይኖረው የድሎት ህይወቷ ግን በእርግጠኝነት በቂ መረጃ የሉትም። እኛም ይህንን ታሳቢ በማድረግ ከትንሽ ደረጃ ተነስታ ዛሬ ላይ በሀገራችን ካሉ ሚሊዮነሮች ተርታ ለመሰለፍ ስለበቃቸው ተዋናይ፣ የማስታወቂያ ባለሙያ፣ ሞዴልና የትልቅ የሀገር ውስጥና የውጭ ድርጅቶች ብራንድ አምባሳደር ስለሆነችው ለብዙ የሀገራችን ወጣቶች ምሳሌ ስለምትሆነው ሀናን ታሪክ ያልተሰሙነቶችንና ስለደረሰችበት አስደናቂው የሀብቷ መጠን ልነግራችሁ ወደድን። አብራችሁን ቆዩ። ሀናን ታሪክ ብዙ ሰዎች እንደሚያስቡት የሐረር ወይም የድሬዳዋ ልጅ አይደለችም። በእርግጥ እሷም ራሷን እንደምትገልጸው ባህሪዋና ነፃነቷ እዛ አካባቢ ከተወለዱ ሰዎች ጋር ይመሳሰላል። ነገር ግን ሀናን የተወለደችው ሱዳናዊና ሊብናናዊ ከሆነው አባቷና ኢትዮጵያዊ ከሆነችው እናቷ አዲስ አበባ ደንበል ኦሎምፒያ አካባቢ ሲሆን እድገቷም በዛው ነበር። ታዲያ የ12ኛ ክፍል ትምህርቷን ካጠናቀቀች በኋላ በአዲስ አበባ ዩኒቨርሲቲ ማርኬቲንግ ያጠናች ሲሆን ወደፊት ወደ ንግዱ ዓለም የመግባት ፍላጎት እንዳላት ከ6 ዓመት በፊት በምትቀርብባቸው ሚዲያዎች ሁሉ ስትናገር ትደመጥ ነበር። ድሪም ኢዝ ትሩ እንደሚሉት ነጮቹ። ታዲያ ሀናን ታሪክም በአሁኑ ሰዓት ከብዙ ዓመታት በፊት ህልሟ የነበረው የንግዱን ዓለም ተቀላቅላ አፍ የሚያስከፍቱ ስራዎችን በመስራት ለአስደናቂ ስኬት በቅታለች። በንግዱ ዓለም ስለደረሰችበት ስኬት የምንመለስበት ሲሆን ወደ ትወናው ዓለም ስለገባችበት አጋጣሚ ጥቂት እንበላችሁ። ሀናን ታሪክ ከልጅነቷ ጀምሮ የምትመኘው ኢንተርናሽናል ሞዴል መሆን እንጂ ተዋናይ መሆንን አልነበረም። በዚህ ምክንያት ገና የ12ኛ ክፍል ተማሪ እያለች ከተለያዩ ትምህርት ቤቶች ከተውጣጡ ቆነጃጀት የሚሳተፉበት የቁንጅና ውድድር ላይ እሷም ትምህርት ቤቷን ወክላ ተሳተፈች። በውድድሩም እንደሷ ያለ ቆንጆ እንስት አልተገኘምና አንደኛ በመውጣት አሸነፈች። ታዲያ ውድድሩ የራሱ የሆነ ሽልማት ያለው በመሆኑ በአቢሲኒያ ሞዴሊንግ እና የትወና ትምህርት ቤት እንዲሁም በሌላ የእንግሊዝኛ ቋንቋ ትምህርት ቤት ውስጥ በነፃ የመማር ዕድልን በሽልማት መልክ ተበረከተላት። ሀናን ታሪክም ይህንን የስኮላር ወይም የትምህርት ዕድልን ሳታባክን በሁለቱም ትምህርት ቤቶች ተምራ ለመመረቅ በቃች። በኋላም አንድ ፕሮዳክሽን የአረብ ክሊፕ ለመስራት ክልል ሴት በመፈለጉ እሷን ካስት አደረጓትና ለመጀመሪያ ጊዜ እዛ ክሊፕ ላይ በመሳተፍ የጥበብ ጉዞዋን አንድ ብላ ጀመረች። እናም ይህንን የተመለከተው ዳይሬክተር ኤርሚያስ የፍቅር ቃል ለተሰኘው ፊልም የመሪ ተዋናይነቱን ቦታ እንድትጫወት መረጣትና አብረው ለመተወን ቻሉ። እሷም ይህንን እድል በመጠቀም ብቃቷን አሳየችና ከመጀመሪያ ፊልሟ የፍቅር ቃል በኋላ ከፍተኛ ተከፋይ ሴት ተዋናዮች መካከል አንዷ ለመሆን በቃች። በመሆኑም የወደዱ ሰሞን፣ ለኔ ካለሽ፣ አሪፍ አይቸኩልም፣ ሚስቴ እንዳልኳት፣ አስታራቂና ዘውድና ጎፈር ከሰራቻቸው ብዙ ፊልሞች ጥቂቶቹ ናቸው። አለፍ ሲልም ወላፈን በተሰኘው ተወዳጅ ቴሌቪዥን ተከታታይ ድራማ ላይም በመተወን እግዚኦ የሚያስብል የትወና ክህሎቷን ልታስመለከተን እንደቻለች የሚረሳ አይደለም። ሀናን ታሪክ ከዚህም በላይ በብዙ የበጎ አድራጎት ስራዎች ላይ እንደምትሳተፍ ይነገርላታል። ከዚህም መካከል ከጓደኞቿ ጋር በመሆን በተደጋጋሚ የምትጎበኛቸው የጌርጌሲዮን የአእምሮ መርጃ ማዕከል ይገኝበታል። ይህ የአእምሮ መርጃ ማዕከል በዋነኝነት የሚሰራው ዘመድ አዝማድ የሌላቸውን መንገድ ዳር ወድቀው የተገኙትን ምስኪን የአእምሮ ህመምተኞችን መርዳት ነው። እናም ይህ የጌርጌሲዮን የአእምሮ መርጃ ማዕከል እነዚህን ህሙማን ለሚያስጠልልበት መጠለያ ቤት በወር 11,000 ብር እየከፈለ የቆየ ሲሆን ከጊዜ በኋላ የቤቱ ባለቤቶች በ5 ወራቶች ውስጥ 5 ሚሊዮን ብር ከፍለው ቤቱን ካልገዙት እንደሚያስወጣቸው ሲነግሯቸው የዚህ ማዕከል መስራቾች እጅግ ተጨነቁ። ምክንያቱም እነዚህን ዘመድ አዝማድ ሆነ መጠለያ የሌላቸውን ህሙማን የት እንደሚወስዳቸው አላወቁም። ታዲያ በዚህ ጊዜ አርቲስት ሀናን ታሪክ ይህንን ጉዳይ ስትሰማ በቻለችው አቅም ይህንን ማዕከል መርዳት እንዳለባት ገባትና ሙዚቀኛ የሆኑ ጓደኞቿ ማለትም እነ ዘሪቱ ከበደን፣ ቤቲጂን፣ ጸደኒያ ማርቆስን፣ ሳሚዳንን፣ ዳዊት መለስን ወዘተ በማስተባበር ገቢው ለጌርጌሲዮን የአእምሮ ህሙማን መርጃ ማዕከል የሚሆን ኮንሰርት በሚሊኒየም አዳራሽ ለማዘጋጀት ቻለች። ታዲያ ይህ እጅግ የሚደገፍና ቀና ተግባር በመሆኑ ይህን ከ6 ዓመት በፊት በአርቲስቷ ጥረት የተሰራን የበጎ ስራን አነሳን እንጂ ሀናን ታሪክ አሁንም ድረስ በብዙ የበጎ አድራጎት ስራዎች ላይ ልዩ ትኩረት ሰጥታ እንደምትሰራ ያገኘነው መረጃ ያሳያል። ሌላው አርቲስት ሀናን ታሪክና ትዳሯ። ሀናን ታሪክ ባለቤቷና የልጆቿ አባት የሆነው መላክን የተዋወቀችው የአንድ ጓደኛዋ ልደት ለማክበር ተጋብዛ በተገኘችበት ጊዜ ነበር። ታዲያ ባልደቱ ጓደኛዋ ያሁኑ ባለቤቷ መላክ ጓደኛም በመሆኑ እርሱም ተገኝቶ ነበርና በእሷ ገፋፊነት ሊተዋወቁ ቻሉ። በኋላም ስልኩን ተቀበላ በሌላ ቀን ደወለችለትና ተገናኙ፣ ተግባቡ። በሂደትም የፍቅር ግንኙነት ጀመሩና ልባቸውን ተነጣጠቁ። በፍቅር ማዕበል ውስጥ የተዘፈቁ ጥንዶቹ ተነጣጥሮ ኑሮ መግፋት ሲከብዳቸው በትዳር መጣመራቸውን አበሰሩ። ታዲያ ይህ የአርቲስቷ የትዳር አጋር መላክ በንግድ ስራ ላይ የተሰማራ ሲሆን በሀብትም ከለካ ነው እጅግ የናጠጠ ሀብታም ነው። ለዚህ ማሳየው ዶክተር አብይ አህመድ ገበታ ለሀገር ለተሰኘው ፕሮጀክት በአንድ ወቅት ባዘጋጀው የ5 ሚሊዮን ብር ራት ላይ በክብር ጠርቶ የጋበዘው ሲሆን እሱም ከተወዳጅ ባለቤቱ ሀናን ታሪክ ጋር በመገኘት ራቱን ታድመዋል። ሀናን በአሁኑ ሰዓት የሁለት ልጆች እናት ስትሆን የመጀመሪያው ልጇ ወንድ ሲሆን ስሙም ክርስቲያን መላከ ይባላል። ሁለተኛዋ ልጇ ደግሞ ሊሊያን መላከ የምትባል ሴት ልጅ ነች። ስለ አርቲስት ሀናን ታሪክ የህይወት ጉዞ የዚህን ያህል ካላችሁ አስደናቂ ስለሆነው አሁን ስለደረሰችበት ስኬትና ሀብት ጥቂት እንበላችሁ። አርቲስቶቻችንን የተንደላቀቀ ህይወትን እንዲኖሩ የሚያስችላቸው ከፊልምና
በድራማ ስራ ከሚያገኙት ገቢ ብቻ ከመሰለን ተሳስተናል። ይልቁንም ከፊልም ስራው በብዙ እጥፍ የሚልቅ ገቢ የሚያገኙት ከማስታወቂያ ስራዎች ነው። በተለይም የብራንድ አምባሳደር ሆኖ ሲመረጡ። ታዲያ በኢንስታግራም ገጿ ከ1 ሚሊዮን በላይ ተከታዮች ያላት ሃናን ታሪክ ከሀገር ውስጥ ድርጅቶች አልፋ የውጭ ትልልቅ ድርጅቶች የብራንድ አምባሳደር የመሆን ትልቅ እድል ገጥሟታል። ከነዚህም ውስጥ በቅርቡ በኢትዮጵያ 3ኛ ዓመቱን ያከበረው ማክ ኮስሞቲክስ ግሎባል ለኢትዮጵያ ብራንድ አምባሳደርነት የመረጣት ሃናንን በመሆኑ ጠቀም ያለ ገንዘብ እያገኘችበት እንዳለ ግልጽ ነው። ታዲያ ይህ ማክ የኮስሞቲክስ ኩባንያ የኢትዮጵያ ማስታወቂያው በሃናን እየተመራ ድርጅቱ ከአፍሪካ አንጻር ከኢትዮጵያ ከፍተኛ የሆነ ትርፍ ሊያገኝ ይችላል። በመሆኑም ከገንዘቡ በተጨማሪ ሌሎች እድሎችን እያመጣላት ይገኛል። እንደዚሁም ካናል ፕላስ ፍሬንች ለተባለ ፕሪሚየም የቴሌቪዥን ቻናል ብራንድ አምባሳደር እንድትሆን ተመርጣ ተፈራርማለች። የሃናን ታሪክ የአምባሳደርነት ሚና ከዚህም በላይ አድጎ በዓለም አቀፍ ደረጃ ትልቅ ተጽዕኖን እያሳደረ ከሚገኘው ግዙፉ የሳምሰንግ ኩባንያ የኢትዮጵያ አምባሳደር ለመሆን በቅታለች። በዚህም የሳምሰንግ ትልልቅ ምርቶች የሆኑትን እነ ሳምሰንግ ጋላክሲ S22 እና S23 አልትራ ስልኮችን እያስተዋወቀች ትገኛለች። በዚህም የሳምሰንግ የአምባሳደርነት ስራ ሃናን ታሪክ በአመት $250,000 የምታገኝ ሲሆን ሚሊዮን በላይ ብሮችን ታገኛለች። ይህም ብቻም ሳይሆን ይህ የሳምሰንግ የአምባሳደርነት ስራ ለወደፊትም ለአርቲስቷ ትልልቅ እድሎችን ይዞላት እንደሚመጣ ለማወቅ ችለናል። ሃናን ታሪክ በብዙ የንግድ ስራ ውስጥ ተሰማርታ የምትገኝ ሲሆን የኢምፖርትና የኤክስፖርት ስራው አንዱ ነው። በተጨማሪም በቦሌ የሚገኝ ትልቅ ቡቲክ እና የትልቅ ኬክ ቤት ባለቤት እንዲሁም የተለያዩ ዘመናዊ የቤት እቃዎችን ከተለያዩ ውጭ ሀገራት እያስመጣ ለሀገር ውስጥ ነጋዴዎች የሚያቀርብ ግዙፍ ድርጅት ባለቤት ነች። ሃናን ታሪክ ከነዚህና ከመሳሰሉት የንግድ ስራዎች አንስቶ እስከ ብራንድ አምባሳደር እስከሆነችበት ትልልቅ ግዙፍ ድርጅቶች በአጠቃላይ 40 ሚሊዮን በላይ ብሮችን ገቢ እንደምታገኝ ያገኘነው መረጃ ያሳያል። ሃናን ታሪክ በመዲናችን አዲስ አበባ መገናኛ አካባቢ እጅግ ቅንጡ G+1 ቤት በራሷ ስም የገዛች ሲሆን ቀደም ሲል ደግሞ ባለቤቷ በአዲስ አበባ ጎሮ አካባቢ ገዝቶት በነበረው G+2 ቤት ውስጥ ይኖሩ የነበረ ሲሆን በአሁኑ ሰዓት ደግሞ መገናኛ በሚገኘው ዘመናዊ ቤታቸው ቅንጡ የድሎት ህይወታቸውን እየገፉ ይገኛሉ። የቤትም በአሁኑ ሰዓት ከ100 ሚሊዮን በላይ ብሮችን እንደሚያወጣ ለማወቅ ችለናል። እንዲሁም ሃናን ታሪክ የ23 ምርት መርሴዲስ የሚባል እጅግ ዘመናዊና ብዙ ሚሊዮን ብሮችን የሚያወጣ መኪናን ታሽከረክራለች። ለሃናን ታሪክ መልካሙን ሁሉ እየተመኘን የዛሬን አበቃን። ሰላም። እነዚህ 3 ነገሮች በህይወትህ ካደረግክ ማንም የማስቆመህ ፓወርፉል ሰው ትሆናለህ። የመጀመሪያው ነገር በእያንዳንዱ ትንሽ በመስመስል ነገር እንኳን የምታደርገውን ነገር ቤስት አቅምህን ተጠቅመህ አድርግ። ጓደኛ ስትመርጥ፣ አመጋገብህ፣ አለባበስህ፣ ጠዋት ከእንቅልፍ የምትነሳበትን ሰዓት ከማሻሻል ጀምሮ እያንዳንዱን ነገር ምርጥ አቅምህን ተጠቅመህ ከፍ ባለ ስታንዳርድ አድርገው። ይህ ነገር እያደገና እየለመድከው ስትሄድ ስንፍና አንተን ፈጽሞ እስከማያውቅ ድረስ ህይወትህ ይለወጣል። ሁለተኛው ነገር የሰዎች አስተያየት መልካምም መጥፎም አንተ ላይ ምንም አይነት ተጽዕኖ እንዲፈጥር አትፍቀድለት። ደስተኛ መሆን ያለብህ ኮንፊደንስ ሊሰማህ የሚገባው አንተ ለራስህ ባለ እይታ እንጂ በሰዎች ዲፔንድ መሆን የለበትም። ምክንያቱም ሰዎች ስላንተ የሚሰጡት አስተያየት የሚያሳየው የራሳቸውን አስተሳሰብና በውስጣቸው የሚጮኸውን ድምጽ እንጂ ትክክለኛ አንተነትን አይደለም። ስህተት ትሰራለህ፣ ከስህተት ተምረህ የተሻለና ጠንካራ ሰው ሆነህ ትነሳለህ። ሶስተኛው ደግሞ አድርጓለሁ ያልከውን ነገር አድርገው፣ ቃልህን አክብር። በሰዎች ፊት ለፊት አድርጓለሁ ብለህ የተናገርከውን ነገር የምታደርግ ሰው ከሆንክ ሰዎች ላንተ ፍርሃትና ክብር ይኖራቸዋል። ይህ የሰዎች ባህሪ ስለሆነ አንተም በራስህ ላይ ያለህ የራስ መተማመንና ክብር ከፍ ይላል። አሁን ባለህበት ሁኔታ በጭራሽ ተረጋግተህ እንዳትቀመጥ። ትናንት ያሰብከው ያለምከው አደርገዋለሁ አሳካዋለሁ ይኖረኛል ያልከውን እስካላደረግክ ድረስ በጭራሽ ማረፍ የለብህም። ምናልባት በዙሪያ ያሉ ሁኔታዎችና ፈተናዎች ተደራርበው ህልምህን ቅዠት ሊያስመስሉብህ ይችላሉ። ነገር ግን የፈተናው ዋናው ዓላማ አንተ የማታውቀውን አንተ ውስጥ የተኛውን አንበሳ መቀስቀስ። አንተ እስካላሸነፍክ ድረስ የምትመኘውን ህይወት መኖር እስካልጀመርክ ድረስ ምንም ነገር አላመጣም። ከምቾት ቀጠና ከኮምፎርት ዞን ወጥተህ በእያንዳንዱ ቀን ህልምህን እውነት ለማድረግ ስራ ትኖራለህ።